ያው እንግዲህ በተለያዩ ሰርጎች ላይ አሪፍ ዳንሰኞች እየመጡ ነው። ለዛሬ ደግሞ ያዘጋጀሁት ደስ የሚል ዳንስ አለ። እስቲ እሷን አይተናት እንመለስ። አሟሙቀን እንጀምር ብዬ ነው ፕሮግራሙን። ስናፍቅሽ ነይ መውደዴ መውደዴ ስናፍቅሽ ፈጥነሽ ነይ መውደዴ አወይስ ወይ ዳንሱ አንደኛ ነው። ከቲጂ ጋር ቢደንስ አሪፍ ነበር። ሰከላ ሾው ላይ መጥቶ በጣም በቃ አንደኛ ነው ዳንሱ። አሪፍ ነው። የዛሬው ፕሮግራም እንግዲህ በዳንስ ነው የተጀመረው። እንዴት ነው? ሁሉ ሰላም ነው ወይ አላችሁ? ሞቅ አድርገነዋል ዛሬ። አሪፍ ፕሮግራሞች አሉ። አብራችሁኝ ሁኑ። እንቀጥላለን። ልዩ ነው ዳንሱ። ይሄ ደግሞ ከኡጋንዳ ነው አሉ። እንግዲህ አሪፍ ነው። እንትን ባይኖረው ደግሞ አስባችሁታል? በጣም ነበር መደነስ የሚችለው። እኔስ ብቻ የዳንስ ነገር ሲነሳ ከላይ እስከታች ዳንስ በዳንስ ሆኗል ሀገሩ። የዚህ ሳምንት ደግሞ ሌላኛው ጉዳይ የአባይ ቴሌቪዥን ጉዳይ ነው። አባይ ቴሌቪዥን ላይ ሰከላ ሾው ይታወቃል። አሪፍና አዝናኝ ፕሮግራም ነው። የአቅራቢ ለውጥ አድርጓል። ትዕግስት ግርማ በቃሽ ተብላለች። ራኬብ አለማየሁ ተረክበዋለች። ፕሮግራሙን ጠልፌዋለሁ ስትል ነው የተናገረችው። እስቲ እንስማት ምን እንዳለች ከራሷ አንደበት ማለት ነው። የ2018 የመጀመሪያውን ፕራንክ ተሰርታችኋል ማለት ነው። እንኳን ለ2018 በሰላም አደረሳችሁ። ሰከላ ተጠልፏል። ያው እንደሰማችኋት ነው። ሰከላ ተጠልፏል። እንግዲህ ካሁን በኋላ ከ2018 ጀምሮ ፕሮግራሙን የምትመራው እሷ ሆናለች። እንግዲህ አሪፍ ነገር ታሳየናለች ብዬ አስባለሁ። አሪፍ መድረክ ነው። ኤቭሪቲንግ ስቴጁ ምኑ ናይስ ነው። ጥሩ ስራ የሚሰራበት ጥሩ ስራ ለመስራት የሚያመች ስቱዲዮ ነው ያለው። እዚህ ላይ አሪፍ ነገር አሳይን ራኬብ። ይሄ ነው መልእክቴ። ከዚህ ቀደም ግን ይሄን የመሰለ ስቴጅ ላይ ቲጂ አክቹአሊ ብዙ ጥሩ ስራዎችን ሰርታለች። ግን እነዚህ ነገሮች ትንሽ ኮምፎርት የላቸውም ነበር። ላሳያችሁ። አይኔ ሳጎላማል መውደድ ያመጣል ድርስሽ ጎራ ማይሌ ናፍቆት ያነ ፍቅርሽ እንደ ጎዳን ካገር ያወጣል። አይኔ ሳጎላማል መውደድ ያመጣል ድርስሽ ጎራ ማይሌ ናፍቆት ያነ ፍቅርሽ እንደ ጎዳን ካገር ያወጣል። አይደለም እንዴ ካገር ያወጣል። አቤት አንቺን በግንቦት በሰኔ ምነው በክረምቱ አደረጋለች ካይኔ ከዳማ ሰው ወደር ይድረሰው ብክንክን
ትግስት ግርማ ከዚህ በኋላ በቃሽ ተብላለች እዚህ ፕሮግራም ላይ እንግዲህ ወደ ተከበረችበት የትወና ሙያ ትመለሳለች ምክንያቱም እዛ ላይ በጣም ብቃት ያላት ተዋናይት ነች ነገር ግን እዚህ ፕሮግራም ላይ በቃሽ የሚል ነገር ነው ከጣቢያው የተነገራት ብዙ ተቋሙ አለባት ፕሮግራሙን አወረደችው ዝቅ አረገችው ይላሉ ብዙ ሰዎች የዛን ያህል ደግሞ ብዙ ደጋፊዎች አሏት ብዙ ሰዎች ታዝናናናለች እሷ የሚል ሐሳብ አላቸው ነገር ግን አብዛኛው እንግዲህ እየተጻፉ ያሉ ኮሜንቶች ቦታው ተገቢውን ሰው አገኘ የሚል ነው በተወሰነ መልኩ እኔ መስማማለሁ ራኬብ አለማየሁ ፕሮፌሽናል ነች ከዚህ ቀደም በኢቢኤስ ቴሌቪዥን ካስፋው መሸሻ ጋር ውድን በኢቢኤስ በቆንጆ ሁኔታ አብረው ያዘጋጁ ነበር በኋላ ላይ የራሷን ፕሮግራም በዩቲዩብ ለመጀመር ብላ ይሄን ቴሌቪዥን ጣቢያ ለቃ ነበር ነገር ግን አሁን በአባይ ቴሌቪዥን በአዲስ መልክ መታለች ጥሩ ነገር ታሳየናለች ብዬ አስባለሁ ያው እንግዲህ ትግስትም የቴሌቪዥን ጣቢያው ብዙ ስለሆነ አንዱ ይወስዳታል ብዬ ነው የምገምተው ግን ትንሽ ወጣ ያለ ነበር ዳንሷ ምናምን እኔ በግሌ ብዙ ምቾት አይሰጠኝም ነበር ፕሮግራሙ ኤኒዌይስ አዲስ የመጣችው ራኬብ ፕሮግራሙን ነፍስ ትዘራበታለች ብዬ ነው ማስበው ሌላ ደግሞ በዚህ ሳምንት እንግዲህ በጣም ብዙ ነገር ነው ብቻ እየተሰማ ያለው አዳዲስ የፍቅር ስታይል መጥቷል ወንዶች ማንባት ጀምረዋል ተራቹ ነው አልቀሱ ይገባቸዋል የሚል ኮሜንቶች እያየሁ ነው ከሴቶች በኩል ግን በጣም አፈቀርኩ አበድኩ የሚሉ ወንዶች በስተዋል ካሜራ ደቅኖ ማልቀስ ምን ብቻ ለየት ያለ ነገር እየመጣ ነው እንዴት እንደሆነ አላውቅም ከሰሞኑ የሀገራችን ወንዶች በጣም ፍቅር እየተጫወቱ ነው አፈቀርኩ ይያሉ ራሴን ላጠፋ ነው አለቅሳል ግማሹ ያለቅሳል ግማሹ ራሴን ላጠፋ ነው ይላል ብዙ ነገር ነው ያለውና እስቲኒ አንዳንድ ነገሮች አሉ ትንሽ ወጣ ይላል ማለት ትንሽ ያስቃሉ የሚያዝናናሉ የሚያሳዝኑም አሉ አክቹዋሊ ግን እንዴት ነው ተቀየረ እንደ ሙዱ የሚያስብን ነው ወንዶች ለቅሶ ጀምረዋል አፍቅሬ ትታኝዳ በዚህ ወጥቼ ገብቼ ይያሉ ነውና ለኔ አዝናኝ ሆኖ ነው ያገኘሁት አረ ተረጋጉ እኔ ለቅሶ ባይሆን እኔ እንደውም ትንሽ ግራ ገባ የለቅሶ ጉዳይ ነው እኔ እንዲህ ከኑሮ ውድነቱ ጋር ተያይዞ በዛው ወድ ብሷቸው ነው የሚያለቅሱት ወይስ ፍቅር ብቻ ነው የሚያስለቅሳቸው ቢለው አልተመለሰልኝ ጥያቄ ነው ኤኒዌይስ ግን ፍቅርም ከሆነ ጥሩ ነው ግን ለቅሶ ቢቀር ወይም ቢቆም ቀንሱት ቢያንስ ቀንሱት ለቅሶውን እስቲ ዲሌለ እኮ እንዴ አምባው ራሱ ቢገደብ እኮ አባይን በሉት እኮ ኤኒዌይስ እስቲ አሪፍ ነገር አለ እሱም የማይበላባቸው ቀኖች ነበሩ ምክንያቱም እኛ ሙሉ ፍቅር ውስጥ ስለነበርን ምግብ ራሱ ትዝ አያስብለን እየበላው እሱ እኮ የሚገርመው ነገር እየበላ ያለውን ነገር እኮ ተፍቶ የሚያወራ ይልኝ እስከዚህ ድረስ ነው ላያምኑ ይችላል እውነት ነው ላያምኑ ይችላል እኔ ከጓደኛው አንደበት ነው አንቺ ልጁ ምን አደረግሽ ሙዝ እየበላኩ ቶሎ ብሎ ነው ተፍቶ እንተን ያለኝ እንደገና ደግሞ ስልክ እኔ ስደውል ስልኬን ይዞ ገና ማንንም ይደውልለት እኔ ስደውል ግን የሚደነግጥ ልጅ ነው ብሎ ጓደኛውም ይነግረኝ ነበር በደንብ ስራው ድካም ነው እየደከመው ነው ሰውነትን እንትን አይደል የሚለው ግን አንቺ ስለሆንሽብኝ ነው ማወራው እንዴ እያወራኝ ስልኩ ከፍተ ነው ይተኛል ማለት ነው እኔ ነኝ የምዘጋለት ግን እየቆጠረኝ እናቴ ተሙት በእናቴ ነው የምመልለው ለምን ብትል አውቃለሁ ይሄ ገጭ ሰውነቱ ልቅልቅ ነው የተኛበትን አይቀም ግን ለኔ ሲል ያወራኛል እያወራሽ እንቅልፍ ይዞት ሄዷል ከዛ አንቺሽ ከዚህ መዘጊው እኔ ነኝ የምዘጋለት ሄሎ ስል በጣም ነው የሚያሳዝነኝ ሰባል ነው እና የፍቅር ሰው ብለውኛል በቃ ስሜ የፍቅር ሰው ነው ስም አወጡልሽ ማለት ነው አዎ ይገርም ነው አንድ ሺህ አይሆንም ስልክ እየተደወለሉ በቀን 50-60 ስልክ በክብር ነው ማስተናገድ ስቱዲዮ በላይ ምን ያህል ስልክ ተደወልልሽ ማለት እንችላለን ብንገምት እኔ ዛሬ ራሱ ከነጋ ማለት እስቲ ማለት ነው ቀረጻ ካደረግን ቆይቷል ሳምንት አልፎታል እስከ ዛሬ ረፍት የለውም ማለት እውነት በቃ ብዙ አስተያየቶች አሉ በጣም እኔ ፍፄ ረስቻለሁ በቃ ብዙ ነው የሚደወል ብዙ ስልክ የሚደወልሽ ቀን ሙሉ እውነት እኔ ለተወሰነ ደቂቃ ከዘጋው ሲከፈት ማሳወቂያው አገር ነው ስልክ ስታወሪ ነው እያወራው ዌቲንግ ከገባ ያ ዌቲንግ የገባው ሰው በቴክስት ቶሎ መስመር ልቀቂ ነው የሚባል ስልክ የሚያወራሽ ተይዟል ካሉ ቴክስት ያደርጋል መስመር ልቀቂ ለኛ ለባለ ተረኛው ልቀቂ ነው የሚባል ከኢትዮጵያ ዳር እስከ ዳር ተደውሎልኛል ኢትዮጵያ ዳር እስከ ዳር ከሀገር ውጪ ከሱዲ ተደውሎልኛል ከካናዳ ቶሮንቶ ተደውሎልኛል
ከአውስትራሊያ ከእንግሊዝ ተደውሎልኛል፣ ከሳውዝ አፍሪካ ተደውሎልኛል፣ ከአሜሪካ ተደውሎልኛል። እንዳያችኋት ነው እንግዲህ በጣም ጭስ ነች። ወራው ምናምን በዝማ የሌለ የተቀነባበረ ነው ምናምን ትችላለች። ሳክሷ ሳክስ አይደለም ብቻ 10 ዓመት ሙሉ የሆነን ሰውዬ ከሆነ ሰው ጋር በአካል ሳንገናኝ ተፋቅረናል፣ ያው በፍቅር አብደናል ነው የምትለው። ከዚህ ቀደም ቀርባ ነበር። የፓርት 2 ነው። እዛ ላይ እንደውም ብዙ ነገር ነው ብቻ የምታወራው። ዞሮ ፍቅር እንዴት ነው ኢትዮጵያ ውስጥ ከፍ እያለ ነው። አሪፍ ነው፣ ጥሩ ነው። እስቲ ወንዶችም ደግሞ አሉ በስማ የማይሉት ነገር የለም። እነሱ ደግሞ በእንባ ነው ጨዋታው እንባ ሆኗል። አስበው እንደሆነ እንጂ እስቲ እነሱን የምናያቸው የተወሰነ አለ። ያንተ የፍቅር ታሪክ ከየት ነው የሚጀምረው? የኔ ከትምህርት ቤት ነው። ትምህርት ቤት ውስጥ ነው ጓደኛዬ ነው ያስተዋወቀኝ እና እንደዚሁ በእህትነት ነው ያስተዋወቀኝ። ከዛ ቀስ እያልና ወደ ፍቅር ውስጥ ገባን። ከዛ በፍቅረኛ የሆነችና ቀጥለናል። ወደ አመት ምናምን ቆይና ከአመት በኋላ እኔ ምዝዋዜ እንደዚህ መድረኮች ምናምን መስራት ጀመርኩኝና ከመሬት ተነስታ በቃ ይቅርብን፣ ለምን እዚህ ጋር እናቆም፣ እኔ ያሬድ ነጉን ነው ማግባት እንፈልጋለች። እኔ ያሬድ ነጉን ነው ማግባት እንፈልጋለች። ሙዚቀኛው? አዎ። እሺ። እንዴት ስላታይ በቃ በጣም ነው የምወደው፣ በቃ የሱን ስራዎች ነው የማየው፣ እኔ ያሬድን ማግባት ነው እንፈልጋለች። ያሬድ ነው ማግባት እንፈልጋው። እሺ እኔ ዘፋኝ ቢሆን ታገብኛለሽ አልኳት። አዎ ምናልባት ዘፋኝ ሆን ካገባሃለሁ አለች። እሺ በቃ አልኳት። በቃ ዘፋኝ ሆናለሁ ያለሽ በቃ ምንም የሆነ ድንዝዝ ነው ያልኩት። በቃ ሰራውም አልሰራውም በቃ ጥቅም የለውም። በቃ አለ አይደል በቃ ተስፋ ቆረጥኩኝና በቃ ወደ መጠጣት አይነት ነገር መግባት ጀመርኩ። በቃ አልቻልኩም። አይ በቃ በረኪና ገዝቼ ራሴ ማጥፋት አለብኝ። በቃ ከዚህ በኋላ የኔ ህይወት በቃ ይበቃል። ምክንያቱም የኔ ህይወት የተበላሸው ሙዚቃ የጀመርኩበትና እሷን ያወቅኩበት ቀን ነው ምናምን አልኩኝ። ቤተክርስቲያን ስትቀመጥ ግን በቃ ለፈጣሪ ከፈጣሪ ጋር ነው የምታወራው። እዛ ጋር በቃ አባቴ ጋር ነኝ ያሉት እናቴ ጋር ነኝ ያሉት ብዬ ነው የማስበው። ቀናቴ ለእናንተ አድራ ሰጥቻለሁ። አሁንም ደግሞ እንደ ድሮ ከወጣሁኝና ተስፋ ቆርጦ ከጓደኞቼ ጋር አሁንም ማለት ልጠጣ ደግሞ ሌላ ነገር ውስጥ አሁን ሊመጣ ነው። እኔ እኮ እንዲህ በረኪና እጠጣለሁ ምናምን ድሮ ይሄን ነገር የሚያደርጉት ሴቶች ነበር። አይገርምም? ግን ጊዜ መቀየሩ። ቆይ ግን የምራቸውን ነው እንደዚህ? አረ ተረጋጉ። እንደዚህ ማሆናችሁ እኮ መቼም ይሻሉ ሴቶቹ ራሱ። ሌላ ደግሞ አለ አንድ። አረ እኒ ለማንኛውም እንቀጥል። ይሄ ደግሞ ምን አድርጊ እንደሚላት እንጃ። መቅዲ እመጣለሁ ያለን ሰው መጠበቅ ቢዘገይም እንኳን በጣም ቀላል ነው። የማይመጣን ሰው መጠበቅ የሆነ ሰዓት ላይ ተስፋ ሊያስቆርጥ ይችላል። አንቺን ግን ትመጫለሽ ወይ አትመጭም በሚል ተስፋ እየጠበቅኩሽ ነው። እባክሽ ነይ ወደ እኔ። በጣም ናፍቀሽ ፕሊዝ መቅዲ። ይሄ ደግሞ የተመታ ልጅ ምን አይነት ልጅ እንደሆነ የአበደ ሪያክሽን የሰራበት ባይዞ ደስ ይላል። በጣም አሪፍ ነው። መቅዲ ግን መቼም የምትመጣ አይመስለኝም። እንዲህ እምባ ሆነ። ኧረ በስመ አብ ምን ሆነው ግን ወንዶቹ በስመ አብ በዚህ ልክ በቃ። እኔ እኮ ዳይሬክት ደውሎላት ኦር ደግሞ ቪዲዮ ኮልም አድርጎ ሊሆን ይችላል። ኤኒዌይስ ብቻ በራሱ መንገድ ማናገር ሲችል ምንድነው ላይቭ ወጥቶ እንደዚህ። ኧረ በጣም የሚገርም ነው። ግን ነውር ክብር ይሁን ከባድ ነው። አታልቅሱ። ኧረ ሌላም ደግሞ የሚያለቅስ እንዳለ ደግሞ እንባ ነው። የሚገርማችሁ ኧረ አልቃሽ በዛ። ይሄ ነገር ግን በእርግጠኝነት የፍቅር ጉዳይ ብቻ ነው። እኔ ግን ከኑሮ ጋር ማያይዘዋለሁ። የእውነቴን ነው የምላችሁ። ኑሮ ስለከበደ አሁን በዛው ለማልቀስ ነው እንጂ እስቲ የኛው ደግሞ እንየው እስቲ። ምንም ስለዚህ እኔ አንቺን ፍቅር ነው የምፈልገው። ፍቅሬን ጥለሽ አትሂጂ፣ በጣም እንጎዳብሻለሁ አልኳት። ያልሆነ ውስጥ እየገባው ነው። ስለዚህ ህይወቴ ከሚበላሽ በቃ አንቺ ከጎኔ ሆነሽ ደግፊኝ አልኳት። ለእህቷም ነገርኳት። አይ የቀለደች ነው እንጂ የሚሆን አታደርገውም አለች። እሷ ግን አይ ካንተ ጋር መቀጠል አልችልም፣ እንዳትደውልብኝ፣ ያንተ ጭቅጭቅ ሰልችቶኛል፣ ያንተ ፍቅር የምትለው ነገር ሰልችቶኛል አለች።
እኔ ደግሞ ከኔ እውነት ፈጣሪ ነው የሚያውቀው በጣም የምወዳት ማፈቅራት። ስለዚህ ፍቅሬ አትክፊኝ፣ ይሄን ብቻ እንድደርስልኝ አትክፊኝ። ብዙ ነገሮችን አሳልፈናል። ባንቺ ብዙ ታምም ያለው ብዙ ነገሮችን ያለው እኔ ካምፓስ ተማሪ ያለው ስትጣላኝ ራሴን ፌንት በለው አልቻልኩም። በቃ ፌንት ስበላ ጓደኞቼ ምን ሆኖ ነው የሚያዞር በሽታ አለበት እንዴ ብለው ጠበል ወሰዱኝ። ጠበል ሲወስዱኝ ምን አቃ አይደለም አማኝ እሷ ሄደችብኝ ማለት በህይወት እንደሌለው የሚሰማኝ የምር እኔ እሷ ከኔ እንድትርቅ አልፈልግም እና ባላችሁ አቅም አስታርቁኝ። እኔ አስከፋትም ድግም በቃ አስከፍቻትም ከሆነ ይቅርታ እሱን ነው ፈልገው እና ይህን አደራላችኋለሁ ለእናንተ። ከእሷ ጥልቅ የሆነ ፍቅር አለብኝ። እሷን ማጣት አልፈልግም። ካጣትም እኔ በህይወት መኖር አልፈልግም። እሷ ከኔ እንድትርቅ አልፈልግም። በቃ ወንድ ልጅ ነኝ፣ ማልቀስ አልፈልግም። ብዙ ጊዜ አልቅሻለሁ ከአሁን በፊት ግን ውይ ወንድ መሆኑ እንደው ምነው አባቴ ምነው ባትፈጥረኝ ይሻለኝ ነበር። ሽንት ሆኜ በቀር ይሻለኝ ነበር። እውነታቸውን ነው። እንደዚህ ከመሆን አለመፈጠር አይሻልም እንዴ? እኔ እኮ አፍቅሮ አይውድዱ አይደለም እኮ፣ ግን ዳይሬክትሊ ከዛ ሰው ጋር ኮንታክት ማድረግ አይሻልም ወይ? ደግሞ በጓደኛ በኩል አለፍ ካለም ደግሞ በሽማግሌ በመናምን ይሞከራል እንጂ እንደዚህ በቴሌቪዥን ወይም በስክሪን ላይ መጥቶ ለቅሶ እንባ። ኧረ ተው ደግሞ ፌንት በልቼ ምናምን እንዳል ፌንት ከምትበላ በየአይነት ብትበላ አይሻልም እንደ አባቴ? እንደተለመደው የዚህ ፕሮግራም መውጫ ኮሜዲ ነው። እኔ እስቲ የመጀመሪያውን ኮሜዲ ቆይ እስቲ ማንተ ስልክ ላውራ። አተ ልጅ ምንድነው አስረ የመላለስክ የምትደውልልኝ? 18 ሚሊዮን ነው አሁን የምታስገባው። አው በንግድ ባንክ አሁን የኔ አሁን ዱባይ ምሳል ለመብላት ወጥቻለሁ። ብር የለኝም ኪሴ ላይ 18 ሚሊዮን ቶሎ በለቁርስ። አው ስማኝ አሁን እዚህ ዱባይ መጥቼ በዛው በእናትህ ጸጉርን የተቆረጥኩ 50 ሺህ ብር ላክልኝ እስቲ ለጸጉር ሰራዋል ሊሰራት ነው። ግን ያለ ነው ዱባይ ነው እዚህ አይደለም። ዱባይ አይደለም አራምጭ ከካይሮ ሆቴል ፊት ለፊት ከመርካቶ ግራውንድ ስር ላይ ነው። አሁን ጸጉር ቤት እዛ ነው። ያ እዛ ነው። ወይኔ በልም ነው እንደ ባሰው ነው እንደ ዱባይ ነው። ስማኝ በቃ ደውልልሃለሁ። አሁን ለልጅቷም 50 ሺህ ብር ስለምሰጥላት ቶሎ አስገባ 50 ሺህ ብሩን። እሺ ማግኘት እርግጠኛ ነሽ? 40 ምንጭ ነው። በቃ እሺ ደውልልሃለሁ በል። ምን አባቱ ነው የሚያዝገኝ? ጸጉሩ 20 ብር ነው። እንዳያችሁት ነው አይደል? ይሄ እንግዲህ አሪፍ ነው። ቆየት ያለ ቀልድ ቢሆንም ብቻ እስቲ እንቀጥል። ደግሞ አሁንም ሌላ አለ። እሳታችን ባራገፍኩልሽ ደግሞ ገና ለገና የ6 ወር አልተከፈለኝም ብለሽ መልስ ትሰጪኛለሽ። አንድ ነገር እንዳታሪ፣ አንድ ነገር ዝም ብለሽ አፍሽን እንዳትከፍቺ። አፌን ከከፈትኩማ ደሞዝ የሚታይብኛል። ይቅር ይበልሽ። አንዳንዴ ዝም ብለን ተገናኝተን ብንተኛስ ማለት የግድ ማውራት አለብን፣ መውጣት አለብን፣ መብላት ብንተኛስ? ማን ብዬ ልሰይሽ ምኑን ትቼ ማን ልበልሽ? እሱም ድንቅ ልጅ ነሽ ማን ብዬ ልሰይሽ። እንግዲህ ለዛሬ የነበረኝ ፕሮግራም ይሄ ነው። ኔክስት በሌላ ቪዲዮ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ይመቻችሁ። ቻው።